በኢትዮጵያ ዋና ከተማ በአፍሪካ ህብረት መቀመጫ አዲስ አበባ ከቦሌ ዓለም አቀፍ አየር ማረፊያ በቅርብ ርቀት በ279 ሄክታር መሬት ላይ የተገነባው ቂሊንጦ ልዩ የኢኮኖሚ ዞን 20 ኪሎ ሜትር የሚጠጋ የውስጥ ለውስጥ አስፋልት መንገድ 160 ሜጋዋት የኃይል አቅርቦት በቀን 14 ሚሊዮን ሊትር ማጣራት የሚችል እጅግ ዘመናዊ የሆነ የፍሳሽ ማጣሪያ በሰከንድ 279 ሊትር የተጣራ ውሃ የሚያቀርቡ 6 የውሃ ጉድጓዶች የተሟሉለት እጅግ ዘመናዊና በዓለም አቀፍ ደረጃ ተወዳዳሪ የሆነ ልዩ የኢኮኖሚ ዞን ነው። ምን ይህ ብቻ! በልዩ የኢኮኖሚ ዞኑ የሚገኙት በሁሉም ቀናት ለ24 ሰዓት አገልግሎት የሚሰጡ ጤና ጣቢያ፣ የእሳትና ድንገተኛ አደጋ መከላከልና መቆጣጠር፣ በሲሲቲቪ ካሜራ የታገዘ የጥበቃ አገልግሎት፣ የሎጂስቲክስና ሌሎች ማዕከላት ዞኑን በባለሀብቶች ዘንድ እጅግ ተመራጭ ያደርጉታል። በልዩ የኢኮኖሚ ዞኑ የጉምሩክ፣ የባንክ፣ የኢንቨስትመንት፣ የንግድ ፈቃድን ጨምሮ ሌሎች መንግስታዊ አገልግሎቶች በአንድ ማዕከል አገልግሎት መቅረባቸው ባለሀብቶች ስራቸውን ጊዜና ወጪ ቆጣቢ በሆነ መልኩ እንዲያከናውኑ ምቹ ሁኔታን ፈጥሯል። በመድኃኒት፣ የሕክምና መገልገያ መሳሪያዎች፣ የመድኃኒት ማሸጊያ፣ በሃይቴክና በሌሎች የማምረቻ ዘርፎች መሰማራት ለሚፈልጉ ባለሀብቶች አስተማማኝ መሰረተ ልማት የተሟላላቸው የለሙ መሬቶች ከልዩ የኢንቨስትመንት ማበረታቻና ድጋፍ ጋር በተመቻቸለት በቂሊንጦ ልዩ የኢኮኖሚ ዞን ኢንቨስት በማድረግ በዓለም አቀፍ ደረጃ ተወዳዳሪ ሆኑ። በኢንዱስትሪ ፓርኮች ልማት ኮርፖሬሽን የቂሊንጦ ልዩ የኢኮኖሚ ዞን